ነበር። በጣም ደስተኛ ሆኜ ነው የወጣሁት። እግዚአብሔርን ደግሞ ልጆቹ ላይክ የሆነ በቃ 3 ሰው ምናምን ነበር ያለው ቤት እና እነሱ ተዘጋጅቼ የሆነ ነገር አዘጋጅተው ሰርፕራይዝ አረጉኝ። ምንድን ነው ሰርፕራይዝ ያደረጉኝ? ብዙ ነገር አላየሁትም ብዬ እኮ ነው። አላየነው እንጃ ፖስት ተደርጓል። አላየሁትም። ሪከርድ ያለ በጣም ብዙ ሪከርድ ያለ። እሺ ከዛስ በይ ደግሞ እናት የተሰጠሽን ጊፍት በየቤትሽ እየሄድሽ ደግሞ ስጭዋለሽ እና ሰማሽኛ። ይህ ሰው የሰጠሽ አንቺ ሰው እንድትሆኝበት ነው። ከዛ ደግሞ ለሰጠኝ ጌመር እመልሳለሁ ብለሽ ደግሞ አትችይም። እንግዲህ ማርያም ኦኬ፣ ትንሽ ነገር ቢጌም ስለወራች ይሆናል። ሁላችንም እንተጋገዛለን ነው። ግን ዝም ብለሽ እመልሳለሁ የሰጠኝን ብለሽ አትችይም ነው። ለራስሽ ሰው ሁኚ። የሆነ ስራ ትንሽ ነገር ክፈችበት፣ ወይ የራስሽ የሆነ ነገር ግዢበት። ለራስ መጀመሪያ ራስሽ ቁም ነው፣ በሁለት እግርሽ። እኔ ብዙ ነገር አለ። እስኪ አንድ ቀን በስነስርዓት እናወራለን። እና ለራስህ ሳይቆም ለሰው አስቆማለሁ ነገር አይሰራም። ባሻ ይሁን ፋሚሊ ቢሆን ሌላም ቢሆን መጀመሪያ አንቺ በሁለት እግርሽ ካልቆምሽ ሌላው ሊቆም አይችልም። ገባሻ? ምክንያቱም አንቺም ትወድቂያለሽ ነገር፣ እነሱም የአንቺን እጅ የሚጠብቁት ያሉትም ይወድቃሉ ነገር። ገባሽ? ይሁን እንዲያውም ለቨሬሽን ብታጠፊው ባይነኝ። ለቨሬሽን አጥፍተሽ በጨራሽ ይሁን አንድ ልብም ሳትሰጪ አይ ቲንክ ላይክ ሊሚት ያደርጉልሻል ብዬ ተስፋ አድርጋለሁ። እንዲ ባለ ሊሚት የሚያደርጉት ለምን መሰለሽ? ሁሉም በአንድ ጊዜ ጠቅለሽ እንዳታወጭም እንድትሰጪ ጊፍት ለቲክታክ እንድትጠቅሚያቸው ነው ሊሚት የሚያደርጉልሽ ቲክታኮች። በሻ በጣም መጥፎች ናቸው። እና በስነ ስርዓት የሚያወጣልሽ ገንዘብ ፈልገሽ የራስሽ ሰው እንዲህ በቲክታከር አገኘሁት በጓደኛ አገኘሁት ምናምን ሳይሆን በራስሽ ሰው አግኝተሽ ማለት ነው። በስነ ስርዓት አውጥቶ የሚሰጥሽ ገባሻ? በሐዋላም ሳይሆን በንብረት ገዝቶ። አሁን በዱባይ የሚያወጣልሽ ሰው ካገኘሽ ከዛ በወርቅ ገዝቶ ነው የሚልሽ። ገባሻ? ለምን $3000 ማትሆን? $3000 20 ግራም ያመጣልሻል። ገባሻ? 20 ግራም ደግሞ አስቆይተሽ ስትሸጪው ኢቭን እንኳ ከ1 ግራም ማለት ነው 5000 ካገኘሽበት 100,000 ክርሱ ብቻ ማለት ነው። እና ይህ ምክር ለእሷ ብቻ ይሆን ለሌሎቻችሁ ነው ያላችሁ። መጀመሪያ ለራሳችሁ እኮ ነው። እሺ እናንተ ጎብዙ መጀመሪያ። ቤተሰብ ምናምን ኦኬ፣ ቤተሰብ ይረዳል ያቅም ትንሽ ማለት ነው። ግን ይህ አጉል እንደሚባለው ከእንትን በላይ ከአቅም በላይ የሚደረግ ግን አትደግፉ። ምክንያቱም ብዙ ነገር ስለማይስ ቲክታክ ላይ ብዙ ነገር ስለተማርከኝ ምናምን ነገ ብዙ ነገር ነው የወጣው። በተለይ እናት ነች፣ እናት ወንድም ምናምን። ሌላ ዘመድ ከሆነ ግን ነገር አንቺ እቺ ሞልቶላት አይደል እንዴ ላከችልን ነው የምትባል። ማርያም ወደን እኮ አይደለም የላከልን ስለተረፈው ስለፈሰሰው ነው የምትባሉ። እና ሴትዮ ዩፍደይ በጣም ይቅርታ ማርያም ስላልመጣው ትላንትና ለራሴም ጥሩ ሙድ ላይ አልነበርኩም። ማርያም ግን በዛና ሌላ ጊዜ ድምጃ ግን ከምሬን ማርያም የምስቴዥ አለች ሁለታችን ነግራት አለን። ሌሎቻችሁ ያላችሁ ተማሩ፣ ስሩ፣ ወጥሩ። ገንዘባችሁን በወርቅ ያዙትኝ። ወርቃም በጣም እየጨመራል።